የሰፈር ሰው ቢሰማ ምንድነው የሚለው? እህቴ በዚህ ጉዳይ እኮ እንደማናወራ ተነጋግረን ጨርሰናል። ቢሆንም እህትሽ እኮ ነኝ። እንዴት የምታገቢውን ሰው ሽማግሌ ሳልተዋወቀው ሰርግ መደገስ ምን ይሉታል? ከዛ ሁሉ መጎዳት በኋላ የኔ ህይወት በኔ መንገድ እንደሚሄድ እኮ ተነጋገርን። አሁንም ወደ ኋላ እንመለስ። እኔ ባሌ ማስተዋወቅ የምፈልገው ለሰርጌ ብቻ ነው። ድጋሚ መጎዳት አልፈልግም። እኔ አሁን በሰርግሽ ቀን ልበጠብጥሽ አይደለም፣ ግን የበፊት ፍቅረኛሽን ሳታስተዋውቂኝ ነው ጥሎሽ ሄዶ ራስሽን እስከማጥፋት ሙከራ ያደረግሽው። እናንተ ምን ነው እኛ ብቻ እህታማችሁ አላችሁ? ሙሽሮ ደርሷል፣ ቶሎ ቶሎ አጨርሱ። ኦ የኔ አማች እንዴት ነው ዛሬ ቆንጆ ይሆንሽ? ይበቃል፣ በቃ ሰርገኞች ደርሶ ወደ የቦታችን እንመለስ። ትልቅ ሰው የለም መሰለኝ። የእህቷን ጉልበት ስመን ነው የምንወስዳት። ደስ ይለኛል። ማማቼ እህቱ ዘሊደሩልኝ ነው። ብዙ ያላወራን ይሳባል። ሙሽሪት ሙሽሪት መታለች ተውባ አበባ አስማለት የሷን ድንቁበት። የኔ ሚስት በመጨረሻም የቀን ደረሰ። ቆያችሁ እኮ እኔ እኮ አላምንም። ደግሞ ሀሳብህን ቀየርክ ብዬ እንዳጨርሹ እንዴት እቀራለሁ? ሰርጋችንን በ60 ሺህ ብር እንደግስልናል እንጂ አስቢ ውስጥ በ60 ሺህ ብር 30 በ60 ለማግኘት አልበም 40 በ60 ሳይን ቦርድ 250 ፎቶ ቪዲዮ አንድ መኪና በ60 ሺህ ብር። መቼም መንግስት ደገፍ አድርጎት መሆን አለበት እንጂ ነጻ በላ መንግስት ቢው ማለት የሙሽሮች መንግስት። ውድ ፕሮግራማችን የሚያዘ ነበርሽ። ምንም እንዳያሳስብክ ለሚያዘና ለግንቦት ሙሽሮች ታላቅ ቅናሽ አድርጎ ኖደኛ እያለ 2 ካሜራ ቪዲዮ 30 በ90 ለማግኘት አልበም 50 በ80 ሳይን ቦርድ እንዲሁም የሰርግ መኪና በመረጡት አይነትና ሞዴል አቅርቦ እናንተን ይጠብቃል። የት ነው የሚገኙት? ቦሌ ደንበል ራዩ ማንጻ 3ኛ ፎቅ ቢሮ ቁጥር 301 አዱ ፎቶ ቪሎ ሜካፕ። ሰው እናንተን እየጠበቀ ነው። ብንሄድ አይሻልም? ሰዓት እየሄደ ነው። ሙሽሪት አበባ በስላለ ፊራ እንዴ ላወራሽ መጣ እንዴ? ሁሉንም ነገር አስተካክልሻለሁ። ምንም መጠርጠር የለባችሁ። ሁሉንም አስተካክያለሁ። እህቴ የምታስበው ከዚህ በፊት ስላላስተዋወቅኳቸው እንዳላወቀች ለመሆን እያስመሰለች ነው። አሁን ሁለቱም ቅጣታቸው የሚያገኙበት ሰዓት ነው።